አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ቆያችሁልኝ? ሼር፣ ላይክ፣ ሰብስክራይብ እያረጋችሁ እስቲ ምንም እይታ የለውም ቻናሌ ከለቅኩኝ ስለቆየው ማለት ነው ስለጠፋው። ሼር፣ ሰብስክራይብ፣ ላይክ እያረጋችሁ እስቲ አበረታቱኝ እላችኋለሁ። እስቲ አይን ያወጣ ውሸት ሰምተን እንመለስ። በገዛ ቤታቸው መዳሞችን እንዴት እንደሚያባርሩ የኢትዮጵያ ሰራተኞች እስቲ ሰምተናት እንመለስ። አይን ያወጣ ውሸት። ሙስሊሞች ናቸው፣ አይመችም ለመዘከር። ገብርኤል ግን ደስ የሚለው ነገር ቢኖር የራሱ ቀን ያውቀዋል። ሴትዮዋ ጥርግርግ አድርጎ ለሳምንት ለ15 ቀን ያባርርልኛል። ለአንድ ወር ብቻ አይደለም ለአንድ ወር ብቻ አይደለም፣ በየወሩ ገብርኤል በ19 ነው አይደለ? ሴትዮዋ በ17 እና በ16 የት እንደምትሄድ አይታወቅም። በ16 ካልሄደች በ18 የለችም። እኔ ዝክሬን እዘክራለሁ። ምክንያቱም እኔ ገብርኤል ራሱ ለቤቱ ራሱ ያውቃል፣ ለዝክሩ ራሱ ያውቃል ነው የምለው። አንድ ጴንጤ ምን እንዳልሻቃ ከኔ ጋር አብራ የምትሰራ አየቺ፣ በጣም ገረማትና አንቺ እውነትን ያንቺ ገብርኤል ለምትዩ እውነትን ላንቺ ብቻ ነው እንደሚሰማሽ አለችኝ። እንዴት እንዲህ ያልሽ አልኳት። አይ እኔ እንጃ ብዙ ሰዎች ክርስቲያኖች ያለው ግን በዚህ ደረጃ አይመስለኝም አለችኝ። አማኙን ያውቃል አልኳት። አማኙን ያውቃል፣ ከልቡ የሚያከብረውን ስለሚያውቅ ራሱ ያስተካክልልኛል። የመጨረሻዋ ሴትዮዋ ከቤት አልወጣም ያለችን ቀን ልነግርህ ነው። ከቤት አልወጣም ያለችን ቀን አይደለም ነኝ እሷ ጨነቃት፣ ጴንጤዋ ማለት ነው። ታውቃለሽ ለገብርኤል ያለኝን እንትን እና ምን ልታደርግ ምን እናድርግ። ከዛ የእናቷ ቤት ሰራተኛ እናትሽ አሟታልና እንደዚህ ብለሽ ደውዪ አላት። ገባ? ቢያንስ እንኳን ዳቦ እንኳን መድፋት እንኳን ባልችል ሻማዋን እንዳበራ ገብቶሃል አይደል? ከዛ እናትዬው ደግሞ እውነትም ስኳር ተነስቶባቸው ነበረ። የኔም አፍ የልጅቷ እንትን እኩል አልሆነም ሲያግዘኝ ቅዱስ ገብርኤል። ከዛ ሄደውላት ሄደች። ዳቦ መድፋት አልችልም፣ ምክንያቱም ወዲያው ልትመጣ ነው፣ በዛው ስለሆነች ቶሎ ትመጣብኛለች። ምንም አላረኩም። የሆነ የዱባይ ቂጣ አለ፣ እንደዚህ ቀጭን ቂጣ የሚጋገራል። እንግዲህ እንደው ገብርኤልዬ እንደው ይቅር በለኝ፣ ተደፍቼ እንደው ይቅር በለኝ፣ ምንም ማድረግ ስላልቻልኩ ነው። የራሴ ነገር ስትሰጠኝ ሁሉ ነገር አስተካክላለሁ ብዬ ያቺን ቂጣ ቁርስ ተሳርኩኝና ሻማዬን ለኮስኩኝና ቡና እንኳን ያፈላሁባት መንቆር ትንሽ የሷ ሴትዮዋ የምትጠጣባት መንቆር እንዳትመጣብኝ ማለት ነው። በሷ እንትን አልኩኝና ልክ ልትመጣ መኪና ክላክ ስታረግ ልብሴን ወደ ላይ ሰብስቤ የት ነው የሮጥኩት? ፎቅ መኝታ ቤት። እኛ ምንተኛው ፎቅ ነው። የት ነው ያስገባሁት? እኛ መኝታ ቤትም ስለምትገባ ሽንት ቤት ነው ያስገባሁት። ሻማውን የልቤን ያውቃል፣ ምክንያቱም ቀኑ እንዲያልፍብኝ ስለማልፈልግ እና ገብርኤል በጠየቁት ነገሮች ፈጥኖ ይደርሳል። ወይኔ በቃ አበቃ፣ ወይኔ ጉዴ ባልኩት ሰዓት ላይ ያደርጋል። ታዲያ ይሄን ያልተከተልኩ ማን ለመከተል አለብኝ? በገዛ ቤቷ እኮ ተሰቃየች እቺ መዳም ምስኪን። ጭራሽ በየወሩ በምትፈልጊበት ሰዓት ትባረራለች፣ ታባርሪያታለች በገዛ ቤቷ። ወይኔ ዋአላ ስታሳዝን። ግን በጣም ነው ያሳቀችኝ የእውነት በጣም ታስቂያለሽ። አይን ያወጣ ውሸት እንዴ ነው? አይደብርሽም? ትንሽ አይሰቀጥጥሽም እንዴ? ህሊናሽ ትንሽ እንትን አይልሽም እንዴ? ኧረ ይደብራል። ሼም ነው።